ታናሽነትን ማንም አይናቀው። እግዚአብሔር ለራሱ ንጉስ ፈለገ። ሳሙኤልንም ጠራው እና ወደ እሴይ ወደ ቤተልሔም ላከው። እና በመጀመሪያ ሳሙኤል ኤልያብን ተመለከተና ለእግዚአብሔር ንጉስ መሆን የሚገባው ይህ ነው አለ። ኤልያብ ደምግባቱ ቁመቱ እጅግ ያምር ነበር። ነገር ግን በእግዚአብሔር ፊት ብቁ ነው አልተገኘም። አንተ ደምግባቱን ቁመቱን ተመለከትክ፣ እኔ ግን ልቡና ያለው አለው። እሴይ ሁለተኛ ልጁን ሶስተኛ ልጁን አቀረበ። 7 ልጆችን አቀረበ። 7ቱም ብቁ ነው አልተገኙም። ሳሙኤልም ያሉ ልጆች እነዚህ ብቻ ናቸው አለው። አይ ታናሽየው ይቀራል፣ እርሱም በጎችን ይጠብቃል አለው። አይገርምም? እና ዳዊት ተጠርጦ መጣ፣ በፊቱም ቀረበ። በእግዚአብሔር ፊትም ብቁ ነው ተገኘ። በግ ይጠብቅ የነበረው ዳዊት ሕዝብን እንዲመራ ተመረጠ፣ ሾመው። ታናሽነትን ማንም አይላቀውም።